አቤት ቅናት ወይ ገረዛ ባንቺ ነው የምቀናው ባንቺ ነው የምቀናው ይሄ ኢምፖርታንት ያዘው ወዚህ ቲሸርት ጋር ማች ይሆናል እሺ ለማንኛውም ምን ያው ሙዴ ተጨረበዋል ጁስ ጋብዥ ጁስ አሃና ጋብዛለሁ አላወድስ ጧት ማታ ፈኪ አህሙን መች ነው ፕራንክ የምታደርገው ብዬ እኝኝ ስልባት ነበርና ዛሬ አገኘሽው የምረው ማለት ነው። ግን እንዴት እንዳሳዘነኝ። ቆይ አህሙ በጣም ነው እንደምትወዳት እንደዚህ እንዴ ባንዴ እኮ ተሰባበርክ። እኔ እኮ ጀስት ለስራ ነበር የሚመስለኝ የነበረው ሁሉ ነገር። አንተ ግን ከልብህ ነው በቃ ሂባ ተስፋሽን ቁረጪ። እኔ እኮ ወድጃል ነበር አህሙ የምለው አልገባህም አንተ መቼም አትረዳኝም። በቃ ተስፋ ቆርጫለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ፈኪ አህሙን ፕራንክ አድርገዋለች። ያው በእርግጥ ሀሳቡ የሷ ባይሆንም የኪያ ግፍፊት ቢኖረውም ያው ዝሮ ፕራንክ አድርገዋለች እና አህሙን እናቴ ጋር ሊሄድ ነው ነይ ተብያለሁ። ስለዚህ ካሁን በኋላ ቪዲዮ መስራት የሚባል ነገር የለም፣ ምንም የለም። ስለዚህ ቻው ብለው እንግዲህ በጣም አስቀይመው ነበር፣ ከፍቶት ነበረ። አረ ቆይ በጣም ነው እንደምትወዳት አህሙ። አይ ሂባ በቃ ተስፋ ቆረጭ፣ ምንም ማድረግ አይቻልም። እና ያው እንግዲህ በኋላ ላይ ደግሞ ፕራንክ ነው ስትለው በጣም ደስ ብሎት እንዳያቅፎ አሽከረከራት እኮ። አቤት ደስታ። እሺ ከዛስ ዝሮ ዛሬ በእነሱ ቪዲዮ መግቢያ ብመጣም ብዙ ሀሳቦች አሉኝ። እስከ መጨረሻው ድረስ አብራችሁ እንደምትሆኑ ተስፋ አደርጋለሁ። የመጣሁበት ሀሳብ እንግዲህ ከኮሜንታተሮች ነው። ያው ኮሜንታተሮችን እያየው ነበረ እና አህሙ ቤትም ማለት በፈኪያ ቤት ተለቀቀ። ያው እነ ፈኪያ ቤትም እነ ሶፊያ ቤትም እና አንዋር ቤትም እንደዛ እያየው ነበርና ኢቭን ሶፊያና አንዋርን ተጋቡ እያላችሁ አብዛኛው ኮሜንት ተጋቡ የሚል ነው፣ አግባት ተጋቡ የሚል ነው። አህሙና ፈኪንም እንደዛው ተጋቡ የሚል ነው አብዛኛው ኮሜንት። ቢጋቡ ደስ ይለን ነበረ፣ ወይንም ደግሞ ትዳር እንደዚህ እኛ እንደምናየው እንደምናስበው ቀላል ቢሆን ጥሩ ነበረ። ይሄንንም ያላችሁበት ምክንያት ይገባኛል፣ እርግጥ ነው። ያው እንግዲህ አላህን ፍሩ ስለተባለ ልንፈራ ይገባል። ወይም ደግሞ አላቅም የምንጭቀታችሁን ከልባችሁ ሊሆን ይችላል። ዝሮ ማወቅ ግን ያለባችሁ ነገር ምን አለ መሰላችሁ? በመጀመሪያ ደረጃ ኡስታዞች ዛሬ ላይ ቢናገሩም ነገር ግን ዛሬ ላይ የተናገሩት እነዚህ እናንተ የምትለጥፏቸው ወይም ደግሞ እና አህሙና ፈኪን ወይም እነ ናዲና ሚፍታህን እነ ሶፊያ ምናምን አይደለም። እንዳጠቃላይ ማንኛውም ሰው ካፕል ሆኖ የሚሰራ ፍቅረኛ ሆኖ የሚሰራ ሰዎችን አትከታተሉ፣ አላህን ፍሩ። ለምን ነው አሪ ግን ዛሬ ላይ እንደተናገሩ እኔ ምክንያቱም የሆነ ሰዓት ለራሱ ቪዲዮ ሰርችባቸዋለሁ ኡስታዞች ለምን አይናገሩም ብዬ ማለት ነው። እንደዚህ ካፕል ሆኖ የሚሰሩ ሰዎችን የሚያበረታቱ ሙስሊሞችን ለምን አይቆጡም፣ ለምን አይመክሩም ብዬ ማለት ነው። ያን ያልኩት የነሃይሚን ቡታጅራ እንዳጠቃላይ ቡታጅራ ዩቲዩበሮችን ሁሉንም ታውቃላችሁ። ሁሉም ሙስሊሙም ክርስቲያኑም አንድ አይነት ስራ ነበር የሚሰራው። በእንደዛ ነጭ ምናልቅ ብለው መተው ዛሬ ላይ ዩቲዩበሮችን ያበላሹት እነሱ ናቸው። በዛ ታይም መናገር ነበረባቸው ሐቂቃ። እንደውም ካሁኑ በበለጠ በዛ ሰዓት አብዛኛው ዩቲዩብ ላይ ግሩፕ ፈጥሩ፣ ቲክታክ ላይ ግሩፕ ፈጥረው አጀንዳ አድርገው እየተወያዩባቸው አንዱን ደጋፊ እስከ መጣላት ምን እስከ ማለት ድረስ ቤተሰብ እስከ መሰዳደብ ድረስ ሲደርሱ እንዴ ምን ሆኖ ነው ኡስታዞች ለምንድን ነው የማይናገሩት? ይሄን ያክል ውስጥ ለምን እንደው ትንሽ እንኳን አይቆጧቸውም? የተወሰነ ሰው እንኳን ሊመለስ ይችላል እስከ ማለት ትደርሻለሁ። እንደውም ቪዲዮ ሰርቼበታለሁና እነሱ እየተናገሩ ያሉት እነዛንም ጭምር እንጂ አሁን ላይ ያሉትን ጭምር አይደለም። አሁን ላይ እኮ እንደዚህ የሚያደርጉት እነሱ የደረሱበትን ስላዩ ጊዜ ካቃጠሉ አይቀር ደግሞ ማግኘት ይፈልጋሉ። ዩቲዩብ ላይ እይታ ከሌለው ቀን በቀን ቪዲዮ ብትሰሩ ተመልካች ከሌለው እይታ ከሌለው ምን ከሌለው ምንም ነው። ግን ይሄን ሁሉ እያደረጉ ደግሞ ጊዜያቸው ከተቃጠለ ለነሱ ትልቅ ክስረት ነው። አስባችሁታል? ጊዜ ከምንም ነገር በላይ ውድ ነው እና ካለ ምንም ነገር ደግሞ ጊዜን ሲያቃጥሉ ይቆጫቸዋል። እኔ አሁን ልንገራችሁ የራሴን እኔ ዩቲዩብ ከከፈትኩኝ 5 ዓመቴ
በእርግጥ በመሃል ትቾከርም ያለው ምናምን ነገር የተውኩበት ምክንያት ያው እንደዚህ የራሴ የሆነ አይዳ የራሴ የሆነ ትምህርት ስለማይታይ ብዙ ትምህርቶችን አጥፍቻለሁ። አሁን ላይ ለራሱ ያሉት በግሩፕ የታዩ ናቸው እንጂ ጥሩ ነገር እንደማይታይ ታውቃላችሁ እናንተ ለራሱ እያየን ነው። አፍሪካ ቲቪ እያየን ነው። ኢስላሚክ ሚዲያዎችን እያየን ነው። እንዳጠቃላይ 300 ምናምን ሺህ ሰብስክራይብ ይዘው በቀን 100 ሰው እንኳን ያይላቸው እና እውነት እነዚህ አሁን እናንተ እንደምትሏቸው ቢጋቡ ትከታተሏቸዋላችሁ። እያየን ነው። ምክንያቱም አሁንና ይቺ ማናት ረምላን አይተናል። ረምላ ሴትነቷን ጠብቃ እምነቷን ጠብቃ ትዳሯን ጠብቃ ስርዓቷን ጠብቃ የምትሰራ ልጅ ናት። ግን ምን ያክል ነው ችችናን የምናበረታታት? ትደግ ብለን አናበረታታም። ባልና ሚስት ሆነው መተው የሚሰሩ እንደዚህ በሐላሉ የሚተቃቀፉ ጥሩ ጥሩ ነገር የሚሰሩ እኔ መተው የጠፉ መስራት እየፈለጉ ነገር ግን ስላልተየላቸው ብቻ የጠፉ ብዙ ዩቲዩበሮችን አውቃለሁ። እነ ሰዓዳና ሊን እያየን ነው። ብዙ አሉ በነገራችን ላይ እና ለምን ስላልታየላቸው እነዚህን ብታጋቧቸው የእውነት እንኳን ቢጋቡ ዛሬ ላይ አንዱ ለቀን ልታዩዋቸው ትችላላችሁ። መልሳችሁ ግን ሌላ ቦታ ነው የምትገኙት። እንደዚህ አይነት ቦታ ነው የምንገኘው። ኦኬ ዛሬ እንሰማለን ነገ እንረሳለን። እንደዛ መሆን የለበትም። የሰው ልጅ ቀጥ ካለ በጥሩ ነገር ቀጥ ማለት አለበት እንጂ ዛሬ ደንግጦ ነገ ሁሉን ነገር መርሳት አለበት ብዬ አላምንም አላስብም። እና ራሳችን ወይ ላይ ግሩፖች ነፃ ናቸው፣ ባዶ ናቸው፣ የሚማርባቸው የለም። እና ጥሩ ነገር ካበረታታ እናበረታታ። አህሙን ወንድ ጋር ሲመጣ የሚታይለትን ቪው ራሳችሁ ታውቃላችሁ። በስነ ስርዓት ወንድ ጋር መጥቶ የሆነ አይዳ ይዞ መጥቶ የሆነ ስራ ምናምን ይዞ መጥቶ ከሰራ አይታይለትም። እና አሁን ላይ ወንድ ሴት ጋር እየተጨባበጠ ቢመጣ ምን ይገርማል? እና ደግሞ እንደምናውቀው እንደዚህ አሁን ከካሜራ ጀርባ ወይም ደግሞ ክፍለ ሀገር ብትሄዱ አሁን ማንም ወንድና ሴቱ እርስ በርሱ ሰላም ይባባላል፣ ይጨባበጣል፣ ይተቃቀፋል ካለማወቅ ማለት ነው። እንደውም እኔ ገጠር ያሉት ክፍለ ሀገር ያሉት ምናምን እንደዚህ የሚዲያ አጠቃቀም ቢያውቁ ወደ ሚዲያ ቢመጡ ሚዲያ ላይ እንደውም ጥሩና መጥፎ ሐላልና ሐራም የሚባለውን ነገር ቢያንስ ያውቃሉ። ቢሰሩትም እንኳን የሆነ ቀን ግን ከዛ ነገር እንደሚወጡ በጣም እርግጠኛ ነኝ። ያው ሞት እስከቀደመን ድረስ የሰው ልጅ በመጥፎ ነገር አይቀጥልም ብዬ ነው ተስፋ የማደርገው። የአላህ ፍራቻ ማለት ፈጣሪውን እስካወቀ አንድ ሰው ከዛ ነገር በቃ ሰራ አድርጎ መውጣት ይፈልጋል። እና እነዚህም እንደዛ ሊሆኑ ይችላሉ። ሲቀጥል ትዳር የራሱ መስፈርት አለው ነው እንዳጠቃላይ ያልኳቸው ያለሁት። ዝም ብሎ የሚገባበት ትዳር የለም። ወንድም ይሁን ሴትም የራሱ መስፈርት አለው። ስለዚህ እነዛ ደግሞ ለዚህ ነገር ብቁ አይደሉም። በቃ ጀስት ስራ ነው የያዙት፣ እየሰሩ ያሉት ስራ ነው። በቃ ሰራ አድርገው የሆነ ቀን ያቆሙታል ብዬ ተስፋ አደርጋለሁ። በዚሁ አይቀጥሉም። ነገር ግን ለሚያቸው ሰው ሌላም ሰው ይተካል። እርግጥ ነው ሙስሊም ላይ እንደዛ አይነት ነገር ሲታይ በጣም ይቀፋል፣ ያስጠላል። ግን ምንም ማድረግ አይቻልም። ይሄ የሚዲያው ስራ የሚዲያው ባህሪ ነው። እና ደግሞ የሚከተለውም ሰው እንደዛ አይነት ነገር ስለሆነ እንጂ እኮ ማንም ሰው እኮ እንደዛ አይነት ነገር ባይከተል አይሰራም እኮ። ማንም ሰው አይፈልግም፣ ደስታን እኮ አይሰጥም። በነገራችን ላይ እንደዛ አይነት ስራ ግን አማራጭ ሲያጡ ነው። እና ደግሞ ከሚሰደዱ ወይም ደሃ ሆነው ከሚለምኑ ይስሩ። ያበሬ ነው የምላችሁ። ወንጀሉ እንዳለ ሆኖ ማለት ነው። ያው ኢንሻአላህ አላህ ይመረናል። ደግሞ ኢንሻአላህ ሞት እስካልቀደመን ድረስ የሆነ ሰዓት አሁን እኔ እንደዚህ በሰው ላይ ማውራቴን አልቀጥልም፣ እቀጥላለሁ የሚል ተስፋ የለኝም። የሆነ ሰዓት እንደማቆመው በጣም እርግጠኛ ነኝ፣ ሞት እስካልቀደመኝ ድረስ። የዛ ሰዓት ሳቆመው ደግሞ ከዚህ ነገር በቃ በተውበት ነው አላህ ይቅር በላይ ብዬ ነውና በሌላ ስራ እመጣለሁ ኢንሻአላህ። አሁን ግን ማዳም ቤት እስካለው ድረስ በእንደዚህ በሰዎች ላይ ነው ትችትም ይሁን አስተያየትም ይሁን የምሰጠው። ለምን ሌላ አይዲያ አምጥቼ ልስራ ብልም አይመችም፣ የሰራሁትም ስለማይታይም ስለማይቀጥልም ማለት ነው። ነገር ግን ሀገር ስገባ የተለየ ነገር ልሰራ እችላለሁ ኢንሻአላህ። እንደዛ ነው የማስበው። ተግባባን። እና እነሱም ደግሞ እንደዚህ አይነት ሐሳብ አላቸው። የሰው ልጆች ናቸው። በመጥፎ ነገር የመቀጠል አላማ ማንም ሰው አይኖረውም። ጥሩ ያልሆነ ነገር ለማስቀጠል የሚፈልግ ሰው የለም። ዝሮ ትምህርት መውሰድ ያለባቸው ነገር ይሄ ነገር ጥሩ እንዳልሆነ ብቻ አለቀ።